የኢትዮጵያ የቲክቶክ ኢንፍሉዌንሻል ፐርሰን አዶናይ በአሜሪካ ቆይተው ታላቅ ተቃውሞ አግኝቶታል። እሱን የማስደምጣችሁ ይሆናል። ሰላም እንዴት አላችሁ? ክቡራን የቻናል ቤተሰቦች፣ ለማታውቁኝ በላይ ሰው እባላለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ ሁኑ። እንደነገርኳችሁ አዶናይ በአሜሪካ ማርች 28 ቅዳሜ ዕለት ሞቲቬሽናል ስፒከር እንደሚያዘጋጅ ሁላችንም እናውቃለን። ይሄን በማስመልከት ከሀገር ውስጥም ከሀገር ውጭም ያሉ ቲክቶከሮች ተቃውሟቸውን እያሰሙ ይገኛሉ። ይችን ቪዲዮ እስቲ አይተን እንመለስ። ዲኤምቪ ኤሪያ የምትገኙ ሀበሾች ውድ የሀገሬ ልጆች እንደምታውቁት ማርች 28 ቅዳሜ በዋርነር ቲኤተርስ የሚገርም ኢቨንት አለ። የሞቲቬሽናል ኢቨንት በአካል መጥታችሁ ከኔ ጋር መገናኘት የምትፈልጉ ከሆነ ቀድሞ ቲኬት የቆረጡ 300 ሰዎች፣ እነዚህ ቲኬት የቆረጡ ሰዎች ደግሞ በስክሪንሻት ኮመንት ላይ ከላኩ እኔ ሪፕላይ ያደርግላችኋለሁ። በአካል ደግሞ የራሳችን ጊዜ እናሳለን። ስለዚህ ማርች 28 የተዘጋጀውን ኢቨንት በማስመልከት ከሀገር ውስጥም ከሀገር ውጭም ያሉ ቲክቶከሮች ተቃውሟቸውን እያሰሙ ይገኛሉ። ወደዚህ እንድ ሞቲቬት አደርጋለሁ አሜሪካን ሀገር ስለ ስራ ነግራቸዋለሁ ብለህ መምጣት አይነፋ። አዶናይ አሪፍ ልጅ ነህ። ካናዳ እያለ የስራ ፍላጎት አልነበረ ማብራታ። እንደተመለከታችሁት ቲክቶከር ዮኒ ማኛ ይህን ሞቲቬሽናል ስፒከር በማስመልከት የራሱን ሀሳብ አስቀምጧል። አይ ቲንክ ፎር ሚ ስለ ሞቲቬሽናል ስናወራ ምናልባት ዜር ኢዝ ሰም ሚስ አንደርስታንድ የተደረገ ነገር አለ ብዬ አስባለሁ። ምክንያቱም አይ ቲንክ የሆነ ሰው ሰዎችን ሞቲቬት አደርጋለሁ ብሎ ሲመጣ ሞቲቬት ለሚያደርግበት ጉዳይ እሱ በህይወት የኖረው መሆን አለበት ብዬ ነው የማስበውና ምናልባት ዮኒ ማኛ ይህን በማስመልከት የሚለን ነገር ነው። ምንም አይነት የስራ ፍላጎት አልነበረም። አልዋሽም። አንተ ያልኖርከው ነው ህይወት ለኔ አትመክረኝ። የልጆቹ መሳካት ደስ ይለኛል። ሞቲቬት አደርጋለሁ አሜሪካን ሀገር ስለ ስራ ነግራቸዋለሁ ብለህ መምጣት አይነፋ። እኔ አልቀበልም። አምሳው በመቀበል እቀበላለሁ። የዋህነትን እቀበላለሁ። ያንተ ጥሩ ደረጃ መድረሱን በደንብ እቀበላለሁ። ግን 100% አንተ ስለ ስራ እንደሰማችሁት እንግዲህ ዮኒ ማኛ በዚህ መንገድ ሞቲቬሽናል ስፒከሩን በዚህ መንገድ የተቃውሞውን አሰምቷል። አይ ቲንክ ከዮኒ ማኛ ምናልባት አንድ ሁለት ነገሮች የተማሩት ነገር አለ። አንደኛ ይሄ መልእክት አይ ቲንክ ለአዶናይ ብቻ ሳይሆን በየትኛውም ሞቲቬት እናደርጋለን ብለው ለተሰማሩ በዚህ ፖዚሽን ላሉ ሰዎች ሞቲቬት ለሚያደርጉበት ጉዳይ እነሱ በህይወት መኖራቸውን ቼክ ማድረግ አለባቸው ብዬ አስባለሁ። ሁለተኛ ዮኒ ማኛ እንዳለው ምናልባት የአዶናይን መልካም ጎኑና እንዲሁም ደግሞ አሁን ያለበት ምናልባት በካናዳ ባለበት ቆይተው ምንም አይነት የስራ ፍላጎት እንደሌለው ገልጾ አዶናይ የራሱ የሆነ አይከን የሆነ ባህሪ ያለው ምናልባት በኢትዮጵያ ባለው ቆይተው የተለያዩ ልጆችን ከጎዳና አንስቶ አሁን የተወሰነ በህይወት እንዲቆዩ ያድርጓል። ፕላስ ደግሞ እያንዳንዱ የሚያደርጋቸው የበጎ አድራጎት ስራዎች ሳላደንቅ አላልፍም። ስለዚህ ምናልባት በየትኛውም ሀገር የሚኖሩ የዲያስፖራ አባላትን ምናልባት ይህን ካራክተሩን ይህን ባህሪውን ምናልባት ሊያስተጋባባቸው ከሆነ አይ አፕሪሺየት ሂም። በቃ ሳላደንቀው አላልፍም። አይ ዶንት ኖ ምናልባት እኔ እንደ ኢትዮጵያ ስታንዳርድ ብዙ ሞቲቬሽናል ስፒከሮች አሉና ለምሳሌ አንድ ስለ ትዳር ሞቲቬት ሊያደርግ የፈለገ ሞቲቬሽናል ስፒከር ምናልባት የእሱ ትዳር በገደል ማሚቶ ላይ ወድቆ በትዳሩ በህይወትና በሞት መካከል ሆኖ ስለ ትዳር ሞቲቬት አደርጋለሁ ብሎ ቢመጣ እኔ አይ ዶንት አክሴፕት ምንም አክሴፕት ላደርገው አልችልምና ሞቲቬት ለምናደርገው ነገር ምናልባት እኛ በህይወት ቀድመን ያለፍንበት ከሆነ በየትኛውም የዓለም ሀገራት ብትኖር በስራ ጉዳይ ሊበልጥ ይችላል። ነገር ግን እሱ ያለውን ባህሪውን ካራክተሩን ቴራፒ የራሱ የሆነ እሱ ያተረፈበትን ነገር ምናልባት ለሌሎች ሞቲቬት ቢያስተጋባ ለኔ እንደ መልካም ነገር ነው የምወስደው ማለት ነው። ሴት ቲክቶከር አሁንም ተቃውሟን ታሰማለች። እሷን አድምጠን እንመለስ። ተሰለፉ ደግሞ የአዶናይ ደጋፊዎች ተሳደቡ፣ ምቀኛ ብላችሁ መብቴ ነው ማለት ነው። አነቃቂ መምህር እሺ፣ ዴቭ ድሪም ወይ ቲክቶክ ጋይስ፣ እኛ ብቻ ነን እንደ አነቃቂ ያሉን ነው። እኛ ነን እንጂ አነቃቂ መሆን የነበረብን እንደ
ምን ማለት ነው? ዲያስፖራ ቢፎር ካናዳ ዲያስፖራ የነበረ ሰው ከአንድ ኢትዮጵያ ኑሮ ከዛም በኋላ 5 ሚሊዮን ፎሎወር ከዛም አሜሪካ ከዛም በኋላ አነቃቂ መምህር። እሺ ያምርሽን ነው? ይሄን ያህል አይምሯችሁ እብሯል እንዴ? አልገባኝም። እንዴት ነው አነቃቂ ትነቃቃላችሁ ስትባሉ እሺ ብላችሁ የምትሄዱት? ይሄን ያለው እንዴ? እኔማ እንነጋገራለን ከእናንተ ጋርማ ማውራት አለብን። ከተነቃቃችማ ዲያስፖራ እንትና ነው መነቃቃት ያለባት። ስሟን ጥሩልኝ። በዚህ መንገድ ነው ምናልባት ተቃውሟቸውን እያሰሙ ያሉት ቲክቶከሮች እና እስኪ እናንተ ምን ታስባላችሁ? ማለት ብዙ ነገሮች እያያችሁ ነውና ስለ ሞቲቬሽናል ስፒከር እኔ ይህን ቪዲዮ እንድሰራ የተገደድኩት ምናልባት አሁን የአዶናይ ጉዳይ ስለተነሳ ሳይሆን እኔም በህይወቴ ምናልባት ያያቸው ነገሮች ስላሉ ነው። ማለት አይ ዶንት ኖ እኔ ብዙ ከነዚህ ተቃውሞዎች ብዙ ያስተማሩ ነገር ስላሉ ነውና ለእናንተም ምናልባት ያስፈልጋሉ ወይ ስላሰብኩ ነው ይዣቸው የመጣውና የሆነን ሰው ስንተች ከበፊት የነበረው ስታተስ አሁን ይዞት ላይ ይገኝ ይችላል። ያ እኮ ተረስቷል፣ በቃ ኦልሬዲ ፓስ። ስለዚህ ጉዳይ ምንም አሁን ተለውጦ ከሆነ የተለወጠበትን ነገር እኛ ምናልባት የሚጠቅመን ከሆነ መያዝ አለብን ብዬ ነው የማስበውና ሁለተኛ ግን ሞቲቬሽናል ስፒከር ነን ብለን የምንመጣ ሰዎች እያስተማርን ያለ ነው ሞቲቬት እያደረግን ያለን ሰው ነውና በጣም ኬር ብንሰጥ ማለት እኛ ያልኖረውን ህይወት ሞሮለስ ከምንናገረው ቃል የበለጠ ህይወታችን ሞር ሰውን ያስተምራል ይመክራልና ሞር እኛ ተለውጠንባቸው እነዚህ ነገሮች ለሰው ይተርፋሉ ብለን የምናስባቸውን ነገሮች ወደ ሚዲያ ብናመጣ ጥሩ ነው ለማለት እወዳለሁ። እና እናንተም እስኪ የታዘባችሁትን ነገር የማርች 28 አዶናይ በአሜሪካ ያዘጋጀውን ሞቲቬሽናል ኢቨንት እንዴት አያችሁት? በተለያዩ የዓለም ሀገራት የሚገኙ ጥቁር ዲያስፖራዎች ምናልባት ሞቲቬሽን አያስፈልጋችሁ ብላችሁ ነው የምታስቡ? እስቲ ኮሜንት ላይ አሳውቁኝ። አይ ቲንክ ከዚህ ቪዲዮ ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ ሁኑ። ባይ ባይ።